ምንድነው? ቆይ እኔ ለሷ ማልገባበት ምክንያት ምንድነው? ምከፍለው መስዋዕትነት አይታያትም? በዚህ ልክ እኔን መግፋት ለምን አስፈለገ? ቆይ ምንድነው? ምን የጎደለኝ ነገር ምንድነው? ቆይ እኔ ለሷ ማልገባበት ምክንያት ምንድነው? አለች ያልኳት ሄደች ለልቤ ሳትራራ ያልፋል ያልኩ ችግር ሊከርም ቤት ሲሰራ አልተፋዋት ወይ አንክር የሩታን የራሴ ለማድረግ እኮ እየለፋው ነው አይደል እንዴ? ከዚህ በላይ ምን ላድርግ? አንዳንዴ እኮ ይሰማሃል እኮ እንዴ። አይምሮ አለኝ አይደል? የሰው ልጅ ነኝ አይደል? በዛ ላይ አፍቃሪዋ ነኝ አይደል? ለኔ አይምሮ ለምንድን ነው የማትጠነቀቀው እንዴ? እኔ እኮ ለሷ ቃላቶቹ ላይ ያጥሩኛል እኮ መጥፎ ቃላት እኮ ተናግሬያት አላውቅም። እንዴት እንደምጠነቀቅላት እኮ ልነካት እኮ እንዴት እንደምሳሳላት እንዴ። እሷ በዚህ ልክ ለምን እኔን እንደዚህ መግፋት አስፈለገ? ለምን እሷ እኔ እንደማከብራት ለምን እኔን አታከብረኝ እንዴ? እንደማንም ውጣ ምናምን ግባ ምናምን የምትለኝ አይነት ሰው እኮ አይደለሁም አይደል እንዴ? እዚህ ጋር ለፍቅር ዝቅ አልኩኝ እንጂ ተሰፍታ ከልቤ በደም ስሬ አብሮኝም ዞር በች። ሰላም እኛ ቤተሰቦች እንደምንድናችሁ አለን። እኛ ፈጣሪ ይመስገን ሁላችንም ደህና ነን። ያው ነገራቶች እንደምናስባቸው እየሄዱልን አይደለም። ብዙ ነገሮችም አይታችኋል ምናምን ብቻ አሁን ላይ ደስታ ተስፋ እየቆረጠ ያለበት ሁኔታ አለ። ሩታም አንዳንድ የሆነ አንዴ ወደዛ እያለች ብዙ ነገሮችን እያመሰቃቀለች ያለችበት ሁኔታ አለና ቤተሰቦች ብቻ ግን እንዴት እንደምናችሁ አላቅም። ዛሬ በጣም ከፍቶኛል። ባላወራው ደስ ይለኝ ነበረ ደስታን በቃ ነገራቶች ላይ ተስፋ ቆርጦ የላከልኝን ቴክስት ባሳያችሁ በጣም ታዝኑለትና ያሳዝናችሁ ነበረ። ምክንያቱም ደስታ ባፈቀረ የሆነ በቃ እንትን ባለ በተሰቃየ ብዙ ነገር ባረጋ ይሄ ነገር ለሱ ይገባዋል ብዬ አላስብም። እውነት ለመናገር ግን አላቅም ምን እንጃ እንዴት ብዬ እንደማወራውም ግራ ገብቶኛል። ማለት ያረገችው ነገር ቆራጥነቷ ምናምን ሳላደንቅ አልፌ አላቅም። ምርጥ ነገር ነው ያደረገችው። ግን ደስታን ደግሞ የምትሰናበትበት መንገድ ወይ ደግሞ ደስታን ከህይወቷ ልታስወጣ እየሄደች ያለችበት መንገድ ደግሞ ትንሽ ይከብዳል። ምክንያቱም ደስታ ከዚህ በፊት ምንም ነገር አስቀይሟት አያውቅም። ምናልባት ያስቀየሟትን ሰው እንኳን በእንደዚህ አይነት መልኩ ትሪት የማታደርገው ሩታ ዛሬ ግን ምን ስሜት ተሰምቷት ደስታ ላይ እንደዚህ ጨካኝና እንትን እንደሆነች አላውቅም። ምክንያቱም አብርሃም ከዚህ በኋላ ተመልሶ ወደ ህይወቷ አይመጣም። ወደ ህይወቷ ለማይመጣው ነገር ደግሞ እሷ ተስፋ ባታረግ ብዬ እላለሁ። ነገም ከነገ ወዲያም ልቧ እንዳይሰበርና የሆነ ስሜት እንዳይሰማት ተስፋ ባታረግ ብዬ እላለሁ። ምክንያቱም ታሳዝነኛለች። የሆነ ነገር ብትሆን የሆነ ስሜት ውስጥ ብትገባ በጣም ከልብ ያዝንባታለሁ። እግዚአብሔርን ነው የምላችሁ። ስለዚህ እኔ ደግሞ እንደዚህ ሆና ደግሞ መመልከቴ ደግሞ በጣም አዝኛለሁ። ትላንትና እነ ሜሪን እነ ዳኒን ከቤቷ ልታስወጣ የሄደችበት መንገድ እንደገና እነ ደስታንም ስታወራ የነበረበት መንገድ ያው ትክክል ነው ብዬ ሊደግፈው የምችልበት አንድም ነገር የለም። ደስታና እነ ሜሪ እነ ዳኒ አንድ አይነት ሰዎች አይደሉም በተአምር። ደስታና እነ ሜሪ እነ ዳኒ የምታይበት መንገድ አንድ አይነት ሊሆን አይችልም። ገብታችኋል? ደስታ የመጣበት መንገድና የነሱ ወንድምነትና የነሱ እህት ወንድምነትና ደግሞ የደስታ ከሷ ጋር ያለው ቁርኝት ልዩነት አለው። ምናልባት ይሄንን ስሜት እናንተም ትጋሩኛላችሁ ብዬ አስባለሁ። የሆነ ጉዳት ነገር ቢሰማ ነገ ከነገ ወዲያ የማልተጠገንበት ቅስም ይሰበራል ብዬ በመለው ሰዓት ከሩታ ምንም ነገር የሚበልጥ የለም ህይወቴንም እሰጣታለሁ ብሎ ያለ ልጅ ነውና ብቻ ግን እኔ እንዴት እንደሆነ አላውቅም። ደረጃ እየወጣ ነው። አይገርምም? ወይ ዳና አለሊ ሁሉ ሰላም እንዴት ነው? ሁሉ መልካም። ደካክመዋል። እስኪ ና ቁጭ እንትን ባለ ደስ ይለኝ ነበር። ምን ሆናል አይደለ? ባልጠራህም የሆነ ነገር ባለልህም ለእንደዚህ አይነት ወሬ ደስ ይለኝ ነበር። እንዴት ነህ? ደህና አንተ? ያው ታውቃለህ ማታም እያወራን እዩ በቃ እኔ አልቻልኩም። በእውነት አልቻልኩም። ከዚህ በላይ መጎዳት አለብኝ አላስብም። አይበቃኝ የተፈጠረውን ነገር እያየሁ ማለት ክብሬን በሚነካ መንገድ
ሩታንም እያያት ነው። ምን እንደምታስብ አላውቅም። ምን እያሰበችም እንደሆነ አላውቅም። ስጋዋ እኔ ጋ ቢሆንም ልቧ ሌላ ሰው ጋር ነው። ደስተኛ የሆነች መስሎ የነበረ ምናምን በቃ ደስስቅ ስትጫወት ምናምን በቃ ደስተኛ ሆና ምናምን ነገር አዲስ ህይወት የጀመረች መስሎ ነበር። ግን ደግሞ ተሳስቻለሁ እና ምን እንደምልህ አላውቅም። ተስፋ እየቆረጥኩ ያህል ማለት በቃ ተስፋ እየቆረጥኩ ነው ማለት ይችላል። ከዚህ በላይ አንዳንዴም ልክ አለው፣ የሁሉም ነገር ልክ አለው። ይታደሉታል እንጂ አይታገሉትም ነገሮች። እኔ አፈቀርኩ ብዙ መስዋዕትነት ከፈልኩላት ምናምን። ይሄ ነገር ግን ቁም ነገር መስሎ ሊታያትም አልቻለም። ሩታን እንደምታያት ያው እንዳንተ የምቀርበው ሰው የለም ታውቃለህ። በጣም ማከብር በጣም ትልቅ ቦታ ያለኝ ወንድሜ ነህ እና ማውራት ስላለብኝ ከአንተ ጋር መማከር ስላለብኝ አንተም እንደ ወንድምነት የምትለኝ ነገር ይኖራል ምናምን በማለት ነው። ገብቶሃል አይደል? ስለ በጣም ስሜታዊ ሆኛለሁ። ጥሩ ስሜት ላይ አይደለሁም ያለሁት። ላልተወሰነ ጊዜም በቃ ከሩታ ርቄም እስቲ ደስተኛ ከሆነች ደስ ካላት ማለት የሚያስደስታት ከሆነ ልራቅና እስቲ ህይወቷን ተምራ ማለት ሁሌም እንደ ባለፈውም እንዳለፈውም ጊዜ ሁሌም ሀሳቧን እቀበላለሁ። ችግር የለውም። ገብቶሃል አይደል? ወንድ ልጅ ነኝ። ብዙ ነገር ተቋቁሜ ስድብን ምንድነው እንደዚህ እስከመሆን ምን ሆነ ነው እስከ ማለት ያ ሁሉ ነገር ተቋቁሜ እዚህ ደርሻለሁ። ገብቶሃል? እሷ ግን ይሄ ነገር አልገባትም፣ አልታያትም። ገብቶሃል? ያው ትላንት እንደምታየው ለኔ ያላትን ክብር አሳይታለች። ምን ያህል እንደምታከብረኝ ትላንትና ተረድቻለሁ። ማለት የወሰነችው የራሷ ውሳኔ ሊኖራት ይችላል። ገብቶሃል አይደል? ግን እኔንና ዳኒን ሜሪ ባሉበት ቦታ እንደዚህ ክብሬን በሚነካ መልኩ ከህይወቴ ውጣ ምናምን ማለቷ በጣም ውስጤን አሳምሞኛል። ቆስሏል ማለት ይቻላል እግዚአብሔርን እና ከዚህ በላይ ውርደት የለምና ስለ እኔም የተከበርኩ ሰው ነኝ። የተከበረ ቤተሰብ አለኝ። እናንተን የመሳሰሉ ጓደኞች አሉኝ አይደል እንዴ? በዚህ ልክ እንትን ልትለኝ አይገባምና ምን መሰለህ ጠርታ ብቻዬን አውርታኝ ምናምን የፈለገችው ነገር ፍላጎቷም ከሆነ ከህይወቷም መውጣት ካለብኝ እንዳከበርኳት እስከዛሬ ድረስ እንዳከበርኳት እንደምወዳትም ያው ልቤን የሰጠዋት ሰው ነችና ጠርታኝ እኔ በማይጎዳ መልኩ ብትነግረኝ ደስ ይለኛል። እንደማንም ተራ ሰው ምን ብዬ እንደምነግር አለ ምን መሰለህ እሷ ምናልባት አሁን ያለችበት ነገር ጥሩ ላይሆን ይችላል። እንደገና ደግሞ ብዙ ነገራቶች ምናልባት አንተ ከነ ሜሪ ጋር ስለሆንክ ምናምናም ያንን ነገር ተደራርቦባት ብዙ ነገሮችን ተናግራ ሊሆን ይችላል። ገብቷል? ግን ከዚህ በፊትም 2 3 4 5 ከዛ በላይ ስላንተ መልካምነትና ስላንተ ጥሩነት ስትናገር ሰምታል ብዬ አስባለሁ። ገብቷል? ብዙ ቦታዎች ላይ ስላንተ መልካምነት እንጂ አንድ ቀን ደስታ እንደዚህ አድርጎኝ እንደዚህ ብሎኝ እኔ በዚህ ሰዓት ብዙ ነገሮች ምናልባት ማታም አይታ ሊሆን ይችላል። በዛ ጨለማ እነዛ 2 ወንበዴዎች መተው ቤት ሲበጠብጡ ቤት ሲረብሹ የደስታ እቃ ከዚህ መውጣት አለበት ምናምን እያሉ ሲናገር አይታ ሊሆን ይችላል። ገብቷል? ይሄ ሁሉ ነገርም እየተፈጠረ ያለው ምናልባትም እሷ በሌላ ነገሮች አስፈራርተዋት ይሄን ነገር ካልተናገርሽ ይሄን ነገር ከህይወታቸውን ካላስወጣሽ እነሱን የሆነ የምናደርስብሽ ነገር አለ ብለው ከተናገሯት እነዛ ሰዎች ምናልባት በዛ ስሜቷ ተጎድቶ ወይ ተረብሻ ሊሆን እንደሚችልም ማሰብ መቻል አለብን። ገብቷል? እና እስከዛሬ ድረስ ደግሞ ብዙ ሳክሪፋይሶችን ከፍለሃል። ምናልባትም ከዚህ በባሰ ጊዜ ከዚህ በፊት ስንት ተነጋግረናል። እኔ ሩታ እንደማትሆንህ ሩታ በዚህ ሰዓት ብዙ ነገሮችን እያሰበች እንዳለች ከራሷ ጋር እየተጣላች ያለች ሰው እንደሆነች ምናምን አሁን በነገርኩ ሰዓትም ችግር የለውም ብለህ ያልክ ሰው ደግሞ አሁን ደግሞ ከጎኗ መራቅ ይኖርብሃል ብዬ አላስብም። ምክንያቱም በጣም ረጅም ሰዓትና ረጅም ጊዜ ለፋበትም የተጨነቅበትም እንቅልፍ ያጣበትም ጊዜያቶች ስላሉ ማለት ነው። ገብቷል? ስለ ክብር ደግሞ ምናልባትም እሷን የምታገኝበት መንገድ ከሆነ
ከልጅነት ጀምሮ የምታፈቅራት ህይወት ውስጥ ያለች ሴት እስከሆነች ድረስ ደግሞ አንተ ክብሬ ተነካ እንደዚህ ሆንኩኝ ክብር ከፍቅር አይበልጥም ብዬ አስባለሁ። ፍቅር ካለ ክብር ያን ያህል ማተር ክብር በጊዜያዊ ሂደቶች የሚመጣ ነገር ነው። ገብቶሃል? በመላመዶች አንተ ያለህን ማንነት በማሳየት ምናምን ድንገት እንኳን የሆነ ሰው መጥቶ አሁን መንገድ ላይ የሆነ ሊያወራ ቢሞክር የሆነ ነገር ለማድረግ ቢሞክር የዛ ሰውን ክብርና ዝና ወይ የሆነ ነገርን ሳታቅ ብዙ ነገሮች ልትናገር ትችላለህ። እሷ ደግሞ አንተን በቃ በአንተ በምታየው መልኩ ወይ ደግሞ አንተ ያለህበትን ነገር አልተረዳችም ይሆናል። ገብቷል? ለዛ ሊሆን ስለሚችል ብዙ በዚህ ያክል በእርግጥ ምን እንዳሰበች አላውቅም። ያው ካንተ ጋርም ሆኜ ከወንድሞቿም ጋር ሆኜ እያየ ነው ነገሮችን ለማስተካከል እየሞከረ ነው እና በዚህ ልክ ከተጓዝኩኝ በኋላ እንደዚህ አይነት ነገር አሁን እኔ ስለ ግራ ገባኝ። ምን እንደምላት ትናንትና እኮ ያየኸኝ ከሆነ ምን እንደምላት ሁላ ግራ ገባኝ። ማለት ሌላም ነገር መናገር አልፈለኩም፣ መውጣትም ነው የፈለኩት። በቃ ብቻዬን መሆን ነው የፈለኩትና እዩ ምን አድርገህ ትለኛለህ? ከዚህ በኋላ በቃ የራሴን ውሳኔ መወሰን እንዳለብኝ አይል ስለተሰማኝ ስለ እንቅልፍ አልተኛውም ምናምን በቃ ተረብሻለሁ ከምልህ በላይ ማለት ነውና እንደ ወንድም እንደ ጓደኛ እንቅልፍ አለመተኛትህ እኮ ከአይንህ ያስታውቃል። እንቅልፍ አለመተኛትህ ገብቶሃል? ለዛም ነው አሁን ተቀምጠን ምንም ብለን እንድናወራ የፈለኩት። ገብቶሃል? ሩታ አሁን ላይ ከየትኛውም ጊዜ በላይ ከዚህ በፊት ከነበራት ጊዜ በለጠ አሁን ላይ ታስፈልጋታለህ። ገብቶሃል? አንተ ደግሞ ሩታን አልፈልግሽም ብለህ ማለት የለብህም በዚህ ሰዓት። አንተ ሩታን አልፈልግሽም ብለህ ካልካት ሌላ ማን ሊላት ይችላል? ገብቶሃል? ከጎኗ ሆኖ በአንተ ልክ ሊታገላት ይችላል። በቃ አንዳንድ ሰው ደግሞ ምናልባት ልክ የምትሆንበት ነገር ሊኖር ይችላል። አንድ ሰው ከጎኑ ስትርቅና ከጎኑ ካለህበት በፊት አጠገብህ ነኝ ብለህ ባለህበት ሰዓት የሚሰማውን ስሜት ስትርቀው ምን ያህል እንዳጎደልከው የሚሰማበት ነገር ሊኖር ይችላል። ገብቶሃል? ስለዚህ እነዚህ ነገሮች እኛ ብቻ ሳንሆን ሙሉ የኢትዮጵያ ሕዝብ ሙሉ ዓለም ላይ ያለ ሕዝብ ደግሞ አንተ ከሩታ ጋር መሆንን ይፈልጋል። ይሄን ነገር ሳታክ ትቀራለህ ብዬ አላስብም። እኔ በዚህ ልክ ባትወስን ብዬ ባይ ነኝ። አይ ስለ ሌላ ቦታ ለመሄድ ምናምን እንኳን አላሰብኩም። በቃ ላልተወሰነ ጊዜ ዞር ብለላትና ጊዜ በሰጣት ታውራ እስኪ ከዚህ በኋላ ምን ለማድረግ እንዳሰበችም ባላቅም በዚህ ልክ እኔን መግፋት ለምን እንዳስፈለገ ብቻ ማወቅ እፈልጋለሁ። ነገሩንም መመልከት እፈልጋለሁ ከዚህ በኋላ ማለት ነው። በእርግጥ እዩ ወርቅም በሰዓት ይፈተናል አይደለ? ብዙ ነገር እየደረሰብኝ ነው ለኔ በቃ ክብሬን በዚህ ልክ መንካቴ ውጣ እና ስትለኝ መምጣት ምናምን በዚህ ልክ ሰው ሁሉ እስኪናገረኝ ድረስ አስብ እንዴ አንዳንዴ የሰው ልጅ ነን አይደል? ሊገነፍል ይችላል የሆነ ሰዓት ላይ ምን ያህልም ባፈቅራትም በወዳትም ምናምን በቃ ከዚህ በላይ መታገስ እንደሌለብኝ ማለት በቃ ወይ የማልፈልግበት የኔ ያልሆነ ቦታ ነው እንዴ ያለሁት ብዬ እስካስብ ነገሮችን ምናምን ደርሻለሁና ያ ነገሮች በጣም ጭንቅላቴን ውስጤንም እየረበሹኝ ስለሆነ ለዛ ነው እና ሰዎችም ማወቅም ስላለባቸው ብዬ ነውና ከምልህ በላይ አዝኛለሁ። ለመጨረሻ ጊዜ አግኝተህ ብታወራት ደስ ይላል። ብዙ ነገራቶችን ለመጨረሻ ጊዜ አግኝተሃል፣ ያለውን ነገር አውርተሃል ምናምን ለብቻ ሰው ሳይኖር ምናምን ካሜራም ማያዝ ምናምን ያለውን ነገር ያለ ካሜራም ቢሆን ምናምን ያው ቤተሰቦቻችንን ማወቅም ያለባቸው ነገሮች እንዳሉ ማወቅ የሌለባቸው ደግሞ ነገሮች አሉ። ገብተዋል? ስለዚህ ያለ ካሜራም ካሜራ አጥፍታችሁ ምናምን ያለውን ነገር ከካሜራ ጀርባ በደንብ ብታወሩና ብትወያዩ ብዙ ነገራቶችን ይፈታሉ ብዬ አስባለሁ። ምክንያቱም አንተ ከካሜራ ፊት እየሄድክ ከሷ ጋር ብዙ ነገሮች ስለምታወራ እንደገና ከሰዎች ጋር ሄደ ስለምታወራ ገብተዋል? ብዙ ነገራቶች እንትን ሊሉ ይችላሉ። ምናልባት ልክ እኔና ሩታ ከካሜራ ጀርባ ብዙ ነገሮች እንደምናወራው ሁሉ በዛ ልክ ብታወራ የሆነ መልካም ነገር ሚኖር ይመስለኛል። አሁን እንዳየውክም ከሆነ አንተ ተስፋ ቆርጠሃል። ብዙ ነገራቶች እየተበለሻሹበት ያለበት አይነት ስሜት እየተሰማክ ነው ያለው። ግን ሁሉም ነገሮች ለመልካም ናቸው። ሁሉም ነገር ያው ጥሩ ይሆናል በማለት ብዙ ነገር ታግሰናል። እዩ አንተም ቢሆን ብዙ ደረጃ ሄደናል። እኔ ሰሞኑ ቤተሰቦቼን ላስተዋውቃት ዝግጅቴን ጨርሻለሁ። ቢያንስ ለኔ ክብር ባይኖራት ለቤተሰቦቼ ብታስብ ለኔ ጓደኞች ምናምን ክብር ብትጨነቅ ማለት ለኔ ከተጨነቀች ለነሱም ተጨነቀች ነውና
እኔ ከቤተሰቦቼ ጋር አስተዋውቄ ነገሮች ሁሉ ተሳኩ ስል እንደዚህ አይነት ሀሳቦች ይመጣባታልና ምን ባረግ ነው? ወይስ መሀላችን የገባ ሰው አለ? ምናልባት በእርግጥ መሀላችን የገባ ሰው ካለ እዩ እግዚአብሔር ምስክሬን ነው የምልህ። እኔ ልጁን ከደረስኩበት ጉዳዩን ማለት ነው ነገሩን እያጣራው ነው ከደረስኩበት መሀል ላይ የሚሆነ የሚያበላሽ ነገር መዛት አልፈልግም። ምን እንደምልህ አላውቅም። በቃኝ ማለት ብዙ ነገር ሩታ እንዴት እንደማፈቅራት ታውቃለህ፣ እንዴት እንደምወዳት፣ እንዴት እንደምሳሳላት ታውቃለህ። በዚህ ልክ እኔን መግፋት ለምን አስፈለገ? ቆይ ምንድነው? ምን የጎደለኝ ነገር ምንድነው? ቆይ እኔ ለሷ ማልገባበት ምክንያት ምንድነው? የምከፍለው መስዋዕትነት አይታያትም? እጁ ተረጋጋ በእናትህ። ይኸውልህ መሀላችን የገባው ሰው ተረጋጋ እኮ ይሻላል። ደስታ እንደዚህ እኮ ነገራቶች እኮ እንደዚህ አይሆንም። ገብቶሃል? ብዙ እንትን ማለት ያለብን ነገራቶች አሉ። ብዙ የሚስተካከሉ ነገሮች አሉ። በዚህ እኔ እኮ አቅሜን እስክጨርስ በቃ ነገሮቹን ለፋው። እኔ ሩታን የራሴ ለማድረግ እኮ እየለፋው ነው አይደል እንዴ? ከዚህ በላይ ምን ላድርግ? አንዳንዴ እኮ ይሰማሃል እኮ እንዴ። አይምሮ አለኝ አይደል? የሰው ልጅ ነኝ አይደል? በዛ ላይ አፍቃሪዋ ነኝ አይደል? ለኔ አይምሮ ለምንድን ነው የማትጠነቀቀው እንዴ? እኔ እኮ ለሷ ቃላቶቹ ላይ ያጥሩኛል እኮ መጥፎ ቃላት እኮ ተናግሬያት አላውቅም። እንዴት እንደምጠነቀቅላት እኮ ልነካት እኮ እንዴት እንደምሳሳላት እኮ ይሄን ታውቃለህ። መቼ ክብሯን ነው የምጠብቅላት ታውቃለህ አይደል እንዴ? እሷ በዚህ ልክ ለምን እኔን እንደዚህ መግፋት አስፈለገ? ለምን እሷ እኔ እንደማከብራት ለምን እኔን አታከብረኝ እንዴ? እንደማንም ውጣ ምናምን ግባ ምናምን የምትለኝ አይነት ሰው እኮ አይደለሁም አይደል እንዴ? እዚህ ጋር ለፍቅር ዝቅ አልኩኝ እንጂ። ተረጋጋ ደስታ በቃ ድንገት ሰምታኝ ወይ እንድትል አለች አልኳት ሄደች ለልቤ ሳትራራ ያልፋል ያልኩት ችግር ሊከርም ቤት ሲሰራ አልተፋዋት ወይ አንክሬ ተሰፍታ ከልቤ በደም ስሬ አብሮኝ የምዞር በችግሬ ድንገት ሰምታኝ በዛ ቢበቃ እኔ አልቻልኩም። በሰው መወቀስም በቤተሰቦችም እንትን ማለት አልቻልኩም። እዩ በቃ ላልተወሰነ ጊዜ ዞር ማለት ፈልጋለሁ እንደሙዷ በቃ ምን ማለት እንዳለብኝ አላውቅም። ከዚህ በኋላ ካልፈለገችኝ ከህይወቷ አውጣላታለሁ። እኔ ከረው ከትዝታ የማውቀው ሁሉ ቦታ ከሷ ውጪ መቼ ሄድኩበት የትስ ሄጄ